ስንክሳር ዘወርኃ ጥቅምት 27 አንድ አምላክ በሚሆን በአብ ወወልድ መንፈስ ቅዱስ ስም ጥቅምት 27 በዚች ቀን ቅዱስ አባት የሀገር ቃው ኤጲስቆጶስ አባ መቃርስ አረፈ። ለዚህም ቅዱስ የዝንጉዎች ምክር ተከትሎ ያልሄደ፣ በኃጢአተኞች ጎዳና ያልተጓዘ፣ በዘባች መቀመጫ ያልተቀመጠ፣ የእግዚአብሔርን ሕግ መጠበቅ ፈቃዱ የሆነ እንጂ ሕጉንም በቀንና በሌሊት የሚያነብ የሚያስተምር ብፁዕ ነው የሚለው የነቢይ ዳዊት ቃል ተፈጽሞለታል። ይህ አባ መቃርስ የእግዚአብሔርን ትእዛዝ በመጠበቅ በመክሊት ነግዶ እጥፍ አድርጎ አትርፏልና እግዚአብሔርን በእጆቹ ያደረጋቸውን ታላላቅ ድንቆች ታምራትን ስንቱን እንናገራለን። ስለ እርሱም እንዲህ ተባለ። እርሱ በሀገረ ቃው ተሹሞ በወንበር ተቀምጦ ሕዝብን በሚያስተምራቸው ጊዜ ዘወትር ያለቅሳል። ከደቀ መዛሙርቱም አንዱ እጅግ የሚወደው አማለውና አባቴ ሆይ ሁልጊዜ ለምን ታለቅሳለህ? ንገረኝ አለው። እርሱም ስለ መሐላው ፈርቶ ዘይት በብርሌ ውስጥ እንዲታይ ወገኖችን ኃጢአታቸውን የከፋች ስራቸውን በማይና በመመልከት ጊዜ አለቅሳለሁ ብሎ መለሰለት። ሁለተኛ ጊዜም ክብር ይግባውና ጌታችን ኢየሱስ ክርስቶስ በመሠዊያው ላይ ተቀምጦ የእያንዳንዱን የሰውን ስራ መላእክት ሲያቀርቡለት አየው። በዚያን ጊዜ እንዲህ የሚል ቃል ሰማ። ኤጲስቆጶስ ሆይ ለምን ቸለል ትላለህ? ሕዝቡን አትገሥጻቸውምን? አታስተምራቸውንም? እርሱም አቤቱ እርሱ ትምህርቴን አይቀበሉም ብሎ መለሰ። ሁለተኛም እንዲህ አለው፣ ኤጲስቆጶስ ሕዝቡን ማስተማር ይገባዋል። ትምህርቱን ካልተቀበሉ ግን ደማቸው በራሳቸው ይሆናል። ከዚያም በኋላ መናፍቁ ንጉሥ መርቆሬዎስ ወደ ሰበሰበው ጉባኤ ከሊቀ ጳጳሱ ዲዮስቆሮስ ጋር የሄደ ዘንድ ጠሩት። የተሰበሰቡትም አንዱን ክርስቶስ ሁለት ባህሪ የሚሉ ናቸው። በደረሰም ጊዜ ስለ ልብሱ አዳፋነት ወደ ንጉሥ አዳራሽ መግባትን ከለከሉት። አባ ዲዮስቆሮስም ከእርሱ ጋር እንዲያስገቡት ጳጳስ መሆኑን ነገራቸው። በገቡም ጊዜ አንዱን ክርስቶስ ሁለት ባህሪ አድርገው ትስብእቱን ከመለኮቱ እንደለዩት እምነታቸውንም ሰሙ። ስለዚህም ንጉሥንና ጉባኤውን አወገዟቸው። እሊህ አባቶች አባት ዲዮስቆሮስ አባ መቃርስ ስለ ቀናች ሃይማኖታቸው ነፍሳቸውን ለሞት አሳልፎ ለመስጠት ቆርጠዋልና ንጉሱም ወደ ደሴት ጋግራ አጋዛቸው። ከዚያም ከምዕመናን ነጋዴ ጋር ወደ እስክንድሪያ አባ ዲዮስቆሮስ ሰደደው። እርሱ ለአባ መቃርስ ትንቢት ተናግሮለት ነበርና እንዲህ ብሎ አንተ ግን በእስክንድሪያ ሀገር የሰማዕትነትን አክሊል ትቀበል ዘንድ አለህ። አባ መቃርስም ወደ እስክንድሪያ ሲደርስ በዚያን ጊዜ የመናፍቁ ንጉሥ መርቆሬዎስ በውስጡ የከፋች ሃይማኖቱ የተጻፈበት የመላእክት ደብዳቤ ደረሰ። መላእክተኛውንም እንዲህ ብሎ አዞታል። በእኛ ሃይማኖት አምኖ በዚህ መዝገብ ውስጥ መጀመሪያ የጻፈ በእስክንድሪያ ሊቀ ጳጳስ ይሁን የሚል ነው። አብሮ ታራ የሚባል አንድ ሰው ተቀዳድሞ በውስጡ ሊጽፍ ያንን መጽሐፍ ተቀበለ። ቅዱስ አባ መቃርስም እንዲህ አለ። ከእስክንድሪያ አገር በሄደ ጊዜ ከእኔ በኋላ አንተ በቤተ ክርስቲያን የሰለጠንክ ትሆናለህ ብሎ የነገርህን የአባ ዲዮስቆሮስን ቃሉን አስብ። ያን ጊዜ አብሮ ታራ ያንን ቃል አስታውሶ በዚህ በረከሰ መጽሐፍ ላይ ሳይጽፍ ቀረ። የንጉሡ መልእክተኛ አባ መቃርስ በንጉሥ ሃይማኖት እንደማያምን ባወቀ ጊዜ ተቆጥሮ ከኩላሊቱ ላይ የረገጠው። ያን ጊዜ ሞቶ የሰማዕትነትን አክሊልን ተቀበለ። ስጋውንም ምዕመናን ወስደው ከነቢይ ኤልያስና ከመጥምቁ ዮሐንስ ሥጋ ጋር በአንድነት አኖሩት። ወደ ወደደው ክርስቶስም የመንግሥት ዘውድን ተቀዳጅቶ ሄደ። በዚችም ቀን የመድኃኒታችን የስቅለቱ መታሰቢያ ነው። እግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ይኑር ለዘላለሙ አሜን።